ዛሬ ደግሞ ማቀርብላችሁ እንግዲህ በሚክስድ ሬንጅ ማለት ነው 1800 ኪሎ ሜትሮችን ማካለል የሚችለው የBYD C05 የተባለው በሲዳን ቦዲ ታይፕ የምናገኘው ኤሮዳይናሚክ ፐርፎርማንስ ተሻሽሎ የተሰራ ስትሪምላይንድ የሆነ የቦዲ ታይፕ ያለው የፕላጊን ሃይብሪድ ኤሌክትሪክ ተሽከርካሪ ነው። የዚህን ኤሌክትሪክ ተሽከርካሪ እንግዲህ የኤክስቴሪየር ፓርቱን አሳያችኋለሁ። ወደ ውስጥ ገብቼ ደግሞ የኢንተርናል ፓርቱን የማሳያችሁ ይሆናል ማለት ነው። የምትመለከቱት የፕላጊን ሃይብሪድ ኤሌክትሪክ ተሽከርካሪ የBYD C05 በ1.5 ሊትር 101 ሆርስ ፓወር ማመንጨት የሚችልና ኢንላይን ባለ 4 ሲሊንደር ያለው ናቹራል አስፒሬትድ ያለው ኢንጂን የተገጠመለት ሲሆን ይህ ኢንጂን እንግዲህ ከምናውቃቸው መኪናዎች ከሶንግ DMI ሲላየን 05 ሶንግ ፕሮ DMI ጋር ኩዊን ፕላስ ተመሳሳይ የሆነ የኢንጂን ሞዴል ያለው ተሽከርካሪ ነው። ይህ ተሽከርካሪ እንግዲህ እንደምትመለከቱት በአፎርደብል ፕራይስ እና በጣም በርካሽ ዋጋ ነገር ግን ሌክዠሪ ሉክ የሚሰጥ ድንቅ የፕላጊን ሃይብሪድ ኤሌክትሪክ ተሽከርካሪ ነው ማለት ነው። በሚያምር ቸርኬ ዲዛይን የምናገኘው ሲሆን ሪም ዲያሜትሩ ደግሞ በ16 ኢንች እናገኘዋለን። እዚህ ጋር ይሄ ቻርጂንግ ፖርታችን ነው። ሰፊ የሆነ የትራንክ ስፔስ አለው እንደምትመለከቱት። እዚህ ጋር ደግሞ በሚገርም የኢንቴሪየር ዲዛይን እናገኘዋለን። የከለር ኮምቢኔሽኑ በጣም የሚያምር የከለር ኮምቢኔሽን ያለው ነው። መልቲ ፈንክሽናል መሪ እናገኛለን። ክሩዝ ኮንትሮል እና አንዳንድ ኮንትሮል ሜካኒዝሞቹን እዚህ ጋር እናገኛለን ማለት ነው። ከመሪ ጀርባ ያለችው ስክሪን በዚች መንገድ እናገኛታለን። ለድራይቨሩ ኢንፎርሜሽን የሚሰጠን ሴንትራል ስክሪን ደግሞ በዚች መንገድ እናገኛታለን። በ8.8 ኢንች እናገኘዋለን ማለት ነው። እዚህ ጋር ደግሞ ኮንትሮል ፓናሎቹ ማርሻችንን ኢቪ ሞድ እና ሃይብሪድ ሞድ የምንቀያየርበት እንዲሁም ደግሞ የኤሲ ሞዶችን የምናበራበት የምናጠፋበትና አጠቃላይ ኮንትሮል ፓናሉን እዚህ ጋር እናገኛለን። እዚህ ጋር ሴንትራል ኮንሶሉ ላይ እንግዲህ የስልክ ማስቀመጫችን እዚህ ጋር አለ። የኤርቬንቶቹ በዚህ ዲዛይን ተቀምጠዋል። በጣም የሚያምር ነው። ዳሽቦርዱ በጣም የሚያምር ከለርና የሚያምር ሌክዠሪ ሉክ የሚሰጥ የዳሽቦርድ ዲዛይን ነው። እዚህ ጋር ሁለት ካፕ ሆልደሮች ሲኖሩ እዚህ ጋር ደግሞ ሌላ ተጨማሪ ስፔስ እዚህ ጋር እናገኛለን ማለት ነው። በአፎርደብል ፕራይስ ሌክዠሪ ሉክ የሚሰጥ ድንቅ የሲዳን ፕላጊን ሃይብሪድ ኤሌክትሪክ ተሽከርካሪ ነው። ይሄን መኪና እንግዲህ ሪኮመንድ አደርጋቸዋለሁ። እዚህ ጋር እንግዲህ ከኋላ ሶስት ሰዎችን አንደላቆ ማስቀመጥ የሚችል ሰፋ ያለ ወንበርና ሌክዠሪ ሉክ የሚሰጡ የሌዘር ሲት የሆኑ ወንበሮች አሉት ማለት ነው። ኤሲ ቬንቱ እዚህ ድረስ ይመጣል። ጀነራል ስፔሲፊኬሽኑን ቀለል አድርጌ ነግራችኋለሁ ማለት BYD C05 DMI የፕላጊን ሃይብሪድ ኤሌክትሪክ ተሽከርካሪ ነው። LFP ባትሪ ሲሆን በ7.7 ኪሎዋት አወር የምናገኘው ባትሪ ነው። ቻርጅ ብቻ 55 ኪሎ ሜትሮችን ማካለል የሚችል ሲሆን 65 ሊትርን መያዝ የሚችል ፊውል ታንክ አለው። ሚክስድ ሬንጅ ላይ እንግዲህ 180 ኪሎ ሜትር መሄድ የሚችለው ከዚህ ጋር ተደምሮ ነው ማለት ነው። የዚህን መኪና እንግዲህ የኢንጂን ፐርፎርማንሱን ስንመለከት ኢንጂኑ በ1.5 ሊትር 101 ሆርስ ፓወር የሆነ ኢንላይን ባለ 4 ሲሊንደር ናቹራል አስፒሬትድ የሆነ ኢንጂን የተገጠመለት መኪና ሲሆን ይህ ተሽከርካሪ እንግዲህ ከምናውቃቸው ከBYD ሶንግ ፕላስ DMI ከሶንግ ፕሮ DMI ከሲላየን DMI እና ከኩዊን ፕላስ DMI ጋር ተመሳሳይ የሆነ የኢንጂን ሞዴልና የኢንጂን ፐርፎርማንስ ያለው ድንቅ ፕላጊን ሃይብሪድ ኤሌክትሪክ ተሽከርካሪ ነው ማለት ነው። የዚህ መኪና የኤሌክትሪክ ሞተር ፐርፎርማንስ ስንመለከት 120 ኪሎዋት የሆነ የሞተር ፐርፎርማንስ አለው። 163 ሆርስ ፓወር በ210 ኒውተን ሜትር መስፈንጠር የሚችል የኤሌክትሪክ ሞተር ያለው የዚህ መኪና አጠቃላይ ስፔሲፊኬሽን እና ፐርፎርማንስ ይህንን ይመስላል ማለት ነው። ይህንን መኪና እንግዲህ ከታች ባለው ስልክ በመደወል መግዛት ይችላሉ ማለት ነው። እንደምትመለከቱት ሰርቪስ ሴንተራችን ደግሞ የራሳችን ሰርቪስ ሴንተር ስላለ አፍተር ሴልስ ላይ ይህ መኪና ብልሽት ሜንቴናንስ ወይም ደግሞ ስፔር ፓርት ቢያስፈልገውት አፍተር ሴልስ ሰርቪስ ስላለን በእኛ ጋራጅ መተው መስተናገድ ይችላሉ ማለት ነው። እናመሰግናለን።